የእግር ሽታ ለብዙዎቻችን አሳሳቢ ችግር እንደሆነ እናውቃለን። የእግርን ሽታ በቀላሉና በተፈጥሯዊ መንገዶች እንዴት ማስወገድ እንደምንችል እንመለከታለን። ለዚህ ችግር የተለያዩ ምክንያቶች ሊኖሩት ቢችሉም መፍትሄዎቹ እጅግ በጣም ቀላል ናቸው። በቤታችን ሆነን የእግራችንን ሽታ ማስወገድ እንችላለን። ነገር ግን ወደ መፍትሄዎቹ ከመግባታችን በፊት መንስኤዎቹ የእግርን ሽታ የሚያመጡ መንስኤዎቹ ምንድናቸው የሚለውን ካላወቅን መፍትሄዎችን ብንጠቀምም ከጊዜያት በኋላ ወደ ሽታ ሊመለስ ስለሚችል እነዚህን ነገሮች መንስኤዎቹን ማወቅ እጅግ አስፈላጊ ነው። የመጀመሪያው ላብ ነው። እግሮቻችን በብዛት ይላባሉ። ላብ በራሱ ሽታ የለውም፣ ነገር ግን ከባክቴሪያ ጋር ሲቀላቀል ደስ የማይል ሽታ ይፈጥራል። ሁለተኛው ደግሞ ባክቴሪያ ነው። በእግራችን ቆዳ ላይና በጫማችን ውስጥ የሚኖሩ ባክቴሪያዎች ላብን በመመገብ መጥፎ ሽታ ያላቸውን ንጥረ ነገሮች ያመነጫሉ። ሶስተኛው እርጥበት ነው። ለረጅም ጊዜ እርጥበት በጫማችን ውስጥ መቆየቱ የባክቴሪያ እድገትን ያፋጥናል። የመጨረሻው መንስኤው ደግሞ የእግር ንጽህና ጉድለት ነው። እግርን በየቀኑ በሳሙናና በውሃ አለመታጠብና በደንብ አለማድረቅ የባክቴሪያ እድገትን ይጨምራል። የመጀመሪያው መፍትሄ የሚሆነው እነዚህን 4 ነገሮችን ማወቅና ማስወገድ መቻል አለብን። ቤኪንግ ሶዳ ነው። የእግርን ፒኤች መጠን በመቀየር የባክቴሪያ እድገትን ለመከላከል ይረዳል። ጥቂት የሾርባ ማንኪያ ቤኪንግ ሶዳ በሞቀ ውሃ ውስጥ በመጨመር እግራችሁን ለተወሰነ ለ5 ለ6 ደቂቃ መዘፍዘፍ፣ ከዛም በኋላ ከታጠባችሁ በኋላ እግራችሁን ማድረቅ። ይህን ተግባር ደግሞ በጫማችሁም ላይ የተወሰነ ቤኪንግ ሶዳ የገባበትን ውሃ በጫማችሁ ላይ መርጨት መፍትሄ ይሆናል። ሌላው ደግሞ ኮምጣጤ ነው። የፖም ሲደር ኮምጣጤ የአሲድነት መጠን ባክቴሪያዎችን ለመግደል ይረዳል። 1 ሲኒ የፖም ሲደር ኮምጣጤ በሞቀ ውሃ ባልዲ ውስጥ በመጨመር እግራችሁን ከ15 እስከ 20 ደቂቃ ያህል ድረስ መዘፍዘፍ፣ ከዛ በኋላ በደንብ ማድረቅ ነው። ብዙ ጊዜ ሰዎች ስህተት የሚሰሩት እዚህ ጋር ነው። ከታጠቡ በኋላ ራሱ እስከሚደርቅ ድረስ ይጠብቃሉ። ያ ትክክል አይደለም። እግራችሁን በደንብ ማድረቅ ነው። ሌላው ደግሞ ላብ ያስቸግረናል። ላብን ለመምጠጥና እግራችሁ ደረቅ ለማድረግ የሚረዱ የእግር ዱቄቶችን መጠቀም ትችላላችሁ። በተለይም ጫማ ከማድረጋችሁ በፊት በእግራችሁና በከልሲያችሁ ላይ የተወሰነ ፓውደር ፉት ፓውደር ማድረግ የእግር ሽታን ላብን ይቀንሳል። እጅግ በጣም ውጤታማ የሆነ ነው። ሌላው ደግሞ አንዳንድ ካልሲዎችን የጥጥ ካልሲዎችን መጠቀም ጥጥ ላብን የመምጠጥ አቅም የተሻለ ስለሆነ እግራችሁ ደረቅ እንዲሆንና ላብን ይቀንሳል። በቀን 1 ጊዜ እግራችሁን በሳሙናና በውሃ መታጠብ ነው። ላይፍ ቦይ የመሳሰሉ የፊት ሳሙናዎች፣ የገላ ሳሙናዎችን መጠቀም የእግር ሽታዎችን የሚያባብሱ ነገሮች ስለሆኑ በአጃክስ እና በሌሎች በኖራ አንዳንድ የኖራ ሳሙናዎች አሉ። እነሱን መጠቀም የእግር ሽታን ለማስወገድ የሚረዳ ነው። ሌላው ደግሞ እግራችሁን ከታጠባችሁ በኋላ ወዲያውኑ ማድረቅ አስፈላጊ ነው። ከዚህ በተጨማሪ በተለይ ማስተዋል ያለባችሁ በጣቶቻችሁ መካከል ያለውን በደንብ ማሸትና ከታጠባችሁ በኋላ ደግሞ በደንብ ማድረቅ ነው። ሌላው ጫማችሁን ደግሞ ንፋስ በሚያገኝበት ቦታና ፀሐይ ላይ ማድረግ የተሻለ ውጤት ልታዩ ትችላላችሁ። ጫማችሁን ውጪ ላይ ማድረግና ንፋስ ባለበት ማድረግ የእግር ሽታዎችን ለመቀነስ የሚረዱ ናቸው። የእግር ሽታ የሚያስቸግር ቢሆንም እነዚህን ቀላልና ተፈጥሯዊ መንገዶችን በመጠቀም በቀላሉ መቆጣጠርና ማስወገድ ትችላላችሁ። እነዚህን መንገዶች ተጠቅማችሁ የእግርን ሽታ በቀላሉ ማስወገድ ትችላላችሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረግ እንዳይረሳ። በተጨማሪም ለቻናሉ አዲስም ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ኢትዮጵያ ትቅደም።